በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የገናናውና የቅዱስ ገብርኤል ወዳጆች አባቶች፣ እናቶች፣ ወንድሞች በሀገር ውስጥና ከሀገር ውጭ ያላችሁ የገብርኤል ወዳጆች በሙላ ይህ የምናሰማችሁ የድጋፍ ታላቅ የገቢ ማሰባሰቢያ መርሃ ግብር ጀምረናል። ያም የገቢ ማሰባሰቢያ ብለን የያዝነው ምንድነው? የባዛር ዝግጅት ነውና የዚህ የባዛር ዝግጅት ከግንቦት 1 እስከ ግንቦት 9 ድረስ 2018 ዓመተ ምህረት በዚህ ወደ ነባ ከተማ ይካሄዳል ማለት ነውና ይህንን ባዛር ስናካሄድ መቼም የቅዱስ ገብርኤል ወዳጆች ከሀገር ውጭና ከሀገር ውስጥ ያሉ እጁ ምሕረቱ አማላጅነቱ ያለባቸው ውለታ ያለባቸው ደጋግ ሰዎችን በማሰብ ነውና እነሱን መነሻ በማድረግ ነውና አንዳንድ የጎዳደሉ ወይም ደግሞ ይሄን ህንጻ ቤተክርስቲያን ፈጽመን ወደ አገልግሎት ለማብቃት ቢያንስ አሁን ላይ ባለው ዋጋ 43 ሚሊዮን ብር ያስፈልጋል ማለት ነው። ይሄንን 43 ሚሊዮን ብር እንግዲህ ከተለያዩ ድርጅቶች ከገብርኤል ወዳጆች፣ ከእድር፣ ከጽዋ ማህበራት፣ ከወጣቶች፣ ከቤተ ክህነት ተቋማት፣ ከቤተ መንግስት ተቋማት፣ ከተለያዩ ልዩ ከሆኑ የእጣ ሽያጮች በዚያ ልክ ይህን ገቢ አሰባስበን ህንጻ ቤተክርስቲያን በአጭር ጊዜ ውስጥ እናጠናቅቅና በቀጣይ ዓመት ላይ ለአገልግሎት እናበቃለን ብለን በእግዚአብሔር ፍቃድ አስበናል ማለት ነውና ስለዚህ ይሄ 43 ሚሊዮን የሚያስፈልገው ለምን ነው ቢባል ማለት ነው ለመነሻ ያክል ማለት ነው ቢያንስ በዋናነት ትልልቁን ዋጋ የያዙት 18 በርና 132 መስኮት አለ። 18 በር በ3 ደረጃ ይከፈላል ማለት ነው። ትልቁ፣ መካከለኛ፣ ትንሽ አሁንም የተወሰነ አነስ ያለ ማለት ነውና ትልቁ የምንለው የቅኔ ማህሌቱ በር እንግዲህ የህንጻ ቤተክርስቲያን G+1 ነውና የግራው እንዳለው ከላይ ያለውና ከላይም ከታችም ማለትም ሁለት ቤተ መቅደስ ስላለው የሁለቱ ቅኔ ማህሌት በር በጣም ትልቁ ግዙፍ ነው። የአንድ ዋጋ 560 ሺህ ብር ይሆናል ማለት ነው። መካከለኛው ያለው ማለት ነው በር ማለት ነው እሱም 3 ነው ማለት ነው። የአውደ ምሕረቱ ከአውደ ምሕረቱ የሚገቡበት በርና በዚያኛውም ተመሳሳይ ትዩ ያለው ነው እሱ 3 ብረት ነው ማለት 3 በር ነው። የአንድ ዋጋ 480 ብር ማለት ነው። ሌላው ትንንሾቹ ማለት ነው 12 በሮች አሉ ማለት ነው። እነዚህ 12 በሮች የአንዱ ዋጋ 370 ብር ነው። ትንሹ ደግሞ አንድ በር አለ እሱ 250 ብር ማለት ነውና እነዚህ በሮች በጥቅል ወደ 7 ሚሊዮን ብር ይፈጃሉ ማለት ነው። በሁለተኛ ደረጃ 132 መስኮት ነው። ያ 132 መስኮት አሁንም በክብ በቋሚና በአራት ማዕዘን በሼፓቸው በቅርጻቸው በዚያ ተመዝነዋል። እንግዲህ 30ው ክብ ነው የአንድ ዋጋ 68000 ባለ አራት ማዕዘኑ በዛት 24 ነው 23205 ብር ነው። ቋሚ መስኮት 78 ነው የአንድ ዋጋ 40800 ብር ነው። ጠቅላላ 132000 ነው። 5 ሚሊዮን ብር ይፈልጋል ማለት ነው ይሄን መስኮት ለማጠናቀቅ ማለት ነው። ከዚያን ውጪ የሴራሚክ ስራ፣ የውጪ የጥርብ ድንጋይ እንደዚሁም ደግሞ የመብራት የኮርኒስ የተለያዩ ስራዎች አሉና እነዚህ እንዳብነት ለማንሳት አሁን ለእናንተ ለህዝበ ክርስቲያኑ ግልጽ ለማድረግ ያህል ማለት ነው 750 ካሬ ሜትር የሆነ ጥርብ ድንጋይ ያስፈልጋል ማለት ነው። የአንድ ዋጋ 3000 ብር ነው ማለት ነውና ይሄ ወደ 2.5 ሚሊዮን ብር ይፈልጋል ማለት ነው። ሴራሚክ ንጣፍ 620 ካሬ ሜትር አለ የአንድ ዋጋ 500 ብር ነው። ይሄን ስናባዛው ወደ 310 ሺህ አካባቢ ይጠይቀናል ማለት ነውና እነዚህ በዋናነት የሚያስፈልጉ ናቸውና ከዚህ ባሻገር የሴራሚክ ስራ የስዕል አድኖ ስራ ሙሉን የቤተ ክርስቲያኑን በካሬ የመብራት እንደዚሁም ደግሞ ልዩ የህዝቡ ያለቃው ሊቀ ጳጳሳት ትልልቅ እንግዶች መቀመጫ ትልልቅ ወንበር እነዚህ ያስፈልጋሉና እነዚህን እንግዲህ የአንድ ዋጋ የጠቅላላ ዋጋ ብለን እንትን ያልናችሁ ቢያንስ በቤተሰብ በድርጅት በበጎ አድራጎት ማህበር በተለያዩ አድራጎቶች ማለት ነው እኔ ይሄን እንሰራለሁ ብላችሁ የራሳችሁን አስተዋጽኦ ለማድረግ በጥሬ ነገር እንዲደግፉ ስለተፈለገ ነውና ህዝበ ክርስቲያን በሙሉ በዚህ ልክ በተላለፈው መልእክት ማለት ነው ድጋፋችሁን እንድታደርጉልን አሁንም በምትወዱት ውለታው ባለብን በቅዱስ ገብርኤል ስም እንጠይቃችኋለን ማለት ነው። እንግዲህ ባዛራችንን ስናዘጋጅ ቅድም እንደተባለው የእናንተን በጎ ሐሳብና የእናንተን መልካምነት መነሻ በማድረግ ስለሆነ ከ1 እስከ 9 የሚካሄደው ላይ እንግዲህ እድሮችን
ወጣት ማህበራትን ቅድም የተለያዩ አድርጅቶችን ቤተ መንግስትና ቤተ ክህነትን የተለያዩ ድርጅቶችን ታሳቢ አድርገን የእናንተ መልካም ልቦናና ተነሳሽነት ታሳቢ አድርገን ስለሆነ እዚያ ላይ በሚተላለፍላችሁ አካውንትና ስልክ ቁጥር ማለት ነው የራሳችሁን ክርስቲያናዊ ልገሳ እንድታደርጉልን ስንል በድጋሚ ቅዱስ ገብርኤል ስም መልእክታችንን እናስተላልፋለን። እናመሰግናለን።